ውድ የዩቲዩብ ቤተሰቦቻችን ዛሬም እንደተለመደው ልዩ መረጃዎችና አዳዲስ መረጃዎችን አካተን ይዘን መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ከምንነግራችሁ መረጃዎች መካከል ዛሬ ወደ መቀሌ አካባቢ የተሰማ አዲስ መረጃ አለ። በመቀሌ ማዕከላዊ ፍርድ ቤት ምንድነው የተከሰተው የምንነግራችሁ ይሆናል። እንዲሁም የባቢሌ ዝሆኖች መጠለያ ሙሉ በሙሉ በህገወጥ መንገድ በግለሰቦች መወረሩ ተገልጿል። ከልዩ መረጃዎቻችን መካከል ደግሞ ከ9 ሰዓት በላይ መተኛት የአይምሮን ስራ ያውካል የሚል ጥናት ወጥቷል። ፈሲፈሱ እሷናት የፈሳችሁ ተብሎ የሚላከክባት ቅጥረኛ ሰራተኛ። እነዚህን መረጃዎች አካተን ይዘንላችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ በመቀሌ ማዕከላዊ ፍርድ ቤት ምንድነው የተከሰተው? እንስት ዘውዱ ሀፍቱ ከ2 ዓመት በፊት በግፍ ከተገደሉ ሴቶች አንዷ ናት። የሟቿ ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ቤት ደርሶ ለ2 ዓመት ያህል ውሳኔ ሳያገኝ በይዋል ይደር ረጅም ጊዜ መውሰዱ የተበዳዩዋ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። ይህ በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓመተ ምህረት ከሰዓት በፊት የመጨረሻ ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ የመጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህንን ተከትሎ ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾች በማሰማት ረብሻ ይጀምራሉ። ከረብሻ በዘለለ ዳኞቹን እናንተም እንደመስሳችኋለን፣ ቀናችሁን ጠብቁ የሚሉ የስድብ ናዳና ዛቻ ያወርዳሉ። በችሎት አዳራሹ በቂ የሆነ ስርዓት አስከባሪ ባለመኖሩና ዳኞቹ ሁኔታው ከአቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔውን ሳይቋጩ ለግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የችሎት መድፈር ተግባሩ የማህበራዊ የትስስር ገጽ ሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍስሐ የተባሉ የሟች ጠበቃ በፍርሃት ስራዬን አላቋርጥም፣ የተበዳይን እንባ ለማበስ ነገም ዛሬም እሰራለሁ ሲሉ በማህበራዊ ሚዲያ የትስስር ገጻቸው ላይ ሀሳባቸውን አስፍረዋል። በርካቶች በማህበራዊ ሚዲያ ላይ የህግ ልዕልና እንዲከበር አገልግሎት በሚሰጠው ፍርድ ቤትና ዳኞች ላይ የተፈጸመ ድፍረት በምሬትና በቁጣ ሲያወግዙት ተስተውለዋል። የመቀሌ ማዕከላዊ ፍርድ ቤት በያዝነው ሳምንት ብቻ የእንስት ዘውዱን ጨምሮ 4 በግፍ የተበደሉ ሴቶችን ጉዳይ መመልከቱን የቲጊቫ ኢትዮጵያ የመቀሌ ቤተሰብ ከቦታው መረጃ ማድረሱን ዘግቧል። የባቢሌ ዝሆኖች መጠለያ ሙሉ በሙሉ በህገወጥ መንገድ በግለሰቦች መወረሩ ተገልጿል። በኦሮሚያና በሶማሊያ ክልል መካከል የሚገኘው የባቢሌ ዝሆኖች መጠለያ ሙሉ በሙሉ በህገወጥ መንገድ በግለሰቦች መወረሩን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን ለአሃዱ ገልጸዋል። የአካባቢው አርሶ አደሮች ለእርሻ መሬትና ለግጦሽ በሚል በፓርኩ ህገወጥ ሰፈራዎችን እንደሚያከናውኑ የገለጹት ምክትል ዋና ዳይሬክተሩ በዚህም ሳቢያ መጠለያው ከጊዜ ወደ ጊዜ ሙሉ ለሙሉ በግለሰቦች ቁጥጥር ስር እየዋለ መሆኑን አስረድተዋል። አርሶ አደሮች ተጨማሪ የመሬት ይዞታ በመፈለግ ህገወጥ በሆነ መንገድ የአሰፋፈር ሂደት መኖሩን የገለጹም ሲሆን ዝሆኖችም ከመጠለያቸው በመውጣታቸው የሞት አደጋ እየደረሰባቸው ነው ብለዋል። ህብረተሰቡ የዝሆን ጥርስ ይፈልጋል በሚል ህገወጥ አደን እያደኑ ነው ያሉም ሲሆን በዚህም በዝሆኖችና በሰዎች መካከል በተፈጠረ ግጭት ምክንያት 16 ሰዎች በዝሆኖች ጥቃት መሞታቸውን ተናግረዋል። በ2013 ዓመተ ምህረት ከቱሪዝም ሚኒስቴር ጋር በመሆን በተደረገ ውይይትና በተሰራ ስራ ከኦሮሚያ ክልል ብቻ በዝሆኖች መጠለያ ከሰፈሩ ከ780 በላይ ህገወጥ አባወራዎች እንዲወጡ መደረጉን ተናግረዋል። ነገር ግን በሁለቱም ክልሎች ተመሳሳይ የሆነ ስራ አለመሰራቱ ችግሩ ዘላቂ መፍትሄ እንዳይኖረው አድርጎታል ሲሉም አስረድተዋል።
ወደ ልዩ ልዩ መረጃችን እናልፋለን። ከ9 ሰዓት በላይ መተኛት የአእምሮን ስራ ያውካል የሚል ጥናት ወጥቷል። ረጅም ሰዓት መተኛት በተለይም የድብርት ምልክት ባላቸው ሰዎች ላይ የአእምሮ ችሎታን እንደሚጎዳ ተረጋግጧል። ከሚያስፈልገው በላይ የሚተኙ ሰዎች የማስታወስ፣ የቦታ አስተሳሰብና የማተኮር ችሎታቸው ዝቅተኛ ሆኖ ተገኝቷል። ፈስ ሲፈሱ እሷ ናት የፈሳችሁ ተብሎ የሚላከክባት ቅጥረኛ ሰራተኛ በጃፓን ውስጥ ከ1603 እስከ 1868 ዓመተ ምህረት የዘለቀው በኤዶ ዘመን ሀብታም ሴቶች ሄኦይ ቢካኒ የሚሉት ሴት አገልጋዮችን ለፈሳቸው ተጠያቂ እንዲሆኑ ይቀጥሩ ነበር።